አባት ሂሳብ ትርፍ መጥቷል። ያዡ የኔ ቆንጆ ችግር የለው። ምን አይነት የተባረከ ሰው ነው። በዚህ ብር ካሊብዬን አስደስተዋለሁ። ዝናብ ያርግህና ፈሰስከ በላዬ ባንተ መጠመቅ ሆነ አይጨለም ገላዬ። ካሊብዬ እንኳን ደህና መጣ። ምንድነው ገንዘቡን ከየት አመጣሽው? ካሊብዬ ደግሞ ስራ እየሰራው አይደል እንዴ? እሱን አልካድኩም፣ ግን የሁሉ ገንዘብ ከየት አመጣሽው ነው ያልኩት። ካሊብዬ የጮክብኝ እኮ ነው ታውቀዋል። ያስሚን አንድ ከስተመር ነው እሱ ቲፕ ሰጥቶኝ ነው። የኔ ፍቅር ለምንድን ነው የማታምነኝ? እኔ እኮ ያንተ ብቻ ነኝ። ካላመንከኝ ደግሞ ክብሬ ልስጥ። እሱም ትንሽ ካቅማማ በኋላ ትምህርት እስክንጨርስ ላለማድረግ ወስነን የነበረ ቢሆንም አንሶ ለተጋፈን ክብር ንጽህናዬን ደስ እያለኝ ሰጠሁት። እልፍኛ አዳራሹ ያለሱ የለኝ በዓለም ላይ በሰንሰለት ልከበብ ሌላው አይረባኝ። ብትወድ ብትከፋ የያዘች ቤት ዓለም ሳታሰናበት መሰናበት። ምንሽ ደግሞ ሰላምዬ፣ አሁን የወጣው ሰውዬ ሁሉ ጊዜ ከተጠቀመው ሂሳብ በላይ ነው ሰጥቶኝ የሚሄደው። ባለፈውም ትርፍ ብር አስቀምጣሃል ስለው ያዥው አለኝ። ዛሬ ባክሽ የተለመደ ነው። እዚህ ቤት አዲስ ሰውና ቆንጆ ሴት ሲያዩ እጃቸውን ወደ ኪሳቸው ለመክተት ብዙም አይቸገሩም። ኖርማል ነው። ሰላምዬ፣ ይሄ ነገር ግን ፍቅረኛዬን ያስከፋዋል። ያስሚንዬ፣ በዚህ ልክማ ሞኛቱኝ። የተፈጠረው ሁሉ ደግሞ አይወራም። እሺ ደግሞ ስራ ነው። አንቺ ስጠኝ አላልሽው? በእኔ አሁን ወደ ስራ ሆኖ ኖሮ ማይቶ እያተነ ነፍሴን ጠራዋት ብለህ የውሸት አትካዳት። ለሌላ ሆነና ኖረ የእውነት አይኔ ያረፈብሽ ግባ ልሸኛችሁ። ችግር የለውም እናመሰግናለን። በዚህ ሰዓት እንደዚህ የሚል ሰው ተገኝቷል። ሰላም ምንም ያምሻል እንዴ? ነይ እንሂድ። ሰላም እስቲ ዝም ብለሽ ግቢ። እናመሰግናለን። እሺ አመሰግናለሁ። እሺ ቆይ አንዴ ቆይ ጠብቂ። ካሌብ በእናትህ አንዴ ተረጋጋ። እንደምታስበው እኮ አይደለም። ምንም ነገር መስማት አልፈልግም። ምንም ነገር ካሌብዬ፣ ቆይ ግን ለምን አትረጋጋም? ለምንድን ነው የምረጋጋው? ካሌብዬ አትንኪኝ ወደዛ። ምን ሆነሃል? ቤተሰቦችን እናደግኩበትን ቄጥቼ የመጣሁት እኮ አንተን ብዬ ነው። በማላውቀው ማህበረሰብ ውስጥ የምሰራው እኮ ላንተ ስል ይግባህ እንጂ ካሌብ፣ እኔ እኮ ያለምንም እቅድ ድንግልናዬን አሳልፌ የሰጠው ካላንተ ባዶ መሆኔን እንድታውቅ። ቆይ ለምን አትረዳኝም? ለምን የምትጠረጥረኝ? ልቀቀኝ እባክህ ወደዛ። እሺ ያስሚንዬ፣ በጣም ይቅርታ። ለምን? ቆይ ምን ስላደረግኩኝ ነው የምትጠረጥረኝ? ያስሚንዬ፣ በጣም ይቅርታ። እኔ እኮ በሰዓቱ ስሜታዊ ሆኜ ነው። አይደለም እንዲያቅፉሽ እንዲያዩሽ አልፈልግም። ለዛ ነው። እሺ የኔ እናት፣ ደግሞ የዓመት እንዳለቀ ትምህርትሽን ትጀምሪያለሽ። እሺ ከካሌብዬ ጋር ያለምንም ጥንቃቄ ወሲብ መፈጸማችንን ቀጠልን። በሰዓቱ ማገናዘብ አልቻለም ነበርና ትንሽ አሞኝ ክሊኒክ ሄድኩኝ። ነፍሰ ጡር ነሽ? ምን ዶክተር? ነፍሰ ጡር ነሽ። የእናቴ እርግማን ነው ወይንስ የኔ እንዝላልነት?
መሬት ተከፍታ ብትጠኝ ደስተኛ ነበርኩ። በሰዓቱ ለካሌብዬ መናገር አልፈለኩም ነበር፣ ምክንያቱም እንዳያጣኝ ስለሚፈራ ይወለድ ይል ነበር። እኔ ደግሞ በእኔ ስህተት ካሌብዬ ትምህርቱን አቋርጦ እንዲሰቃይ አልፈልግም። ያስሚን በጣም አዝናለሁ። እንደዛ ማድረግ አልችልም ወይም አይፈቅድም። በዛ ላይ ደግሞ ኃጢያት ነው። ዶክተር እባክህን በፈጠረ ዶክተር እባክህን ይህን ብቻ ተባበሪ። ዶክተር ስለምንህ እባክህ ሐኪሞቹን ለምኜ ሰውዬው ይሰጠኝ በነበረ ብር በማህፀን የሚከተትን ክብል ሰጥ። በመጀመሪያ ቀላል መስሎኝ ነበር፣ ግን ያን ሳደርግ ከሞት አፋፍ ነበር የተመለስኩት። ብዙ ደም ፈሶኝ ራሴን ሳትኩ። ከዛ ሐኪም ቤት ገባሁ። ይሄኔ ነበር ካሌብዬ አርግዤ እንዳስወረድኩ መሆኑን ያወቀው። ለአንድ ሳምንት ያህል ስራ ቀረው። በእንኪ ሰውዬሽ ገንዘብ ልኮልሻል። ቆይ እንዴት ማለት? ፍቅረኛ እንዳለኝ ያወቀ መስጠቱ ግን በጣም ስለምታሳዝነኝ ነው አለ። እንግዲህ ምን ማድረግ ይቻላል? መቼም ደሞኝ ፀሐይ ከሰውት በሳምንቱ እያመመኝም ቢሆን እንደምንም ብዬ ስራ ጀመርኩ። ያስሚን ምን ነው ያስሚንዬ፣ አመመሽ እንዴ? አዎ በጣም ራሴን እያመመኝ ነው። እኔ አንቺን ቦታ ሸፍኜ እሰራለሁ። እያመመሽማ መስራት የለብሽም። በቃ ሂጂ። በጣም አመሰግናለሁ ሰላምሽ። ፀሐይ በሽንፈት ሲከለል ነይ ፀሐይ አንቺን ለመሰወር ፀሐይ ዳመናው ሲኮለል ነይ መንገድ ላይ እንደምንም ለመሄድ እየሞከርኩ ሳለሁ ካሌብዬን ከሌላ ሴት ጋር ሲሳሳቅ ካሌብ ያስሚን ቆይ ምን ሆነሻል? ያምሻል? ቅድም ከማን ጋር ነበር እንደዛ ስስቅ የነበረው? ካሌብዬ ቅድም አብራ ስስቅ የነበረችው ማነች? ነይ ግቢ። እንዴ ነው ፍቅር ምን ሆነሽብኝ ነው? በዚህ ሰዓት እዚህ ምን ታደርጊያለሽ? ለምን አልደወልሽልኝም? አመመሽ እንዴ? እናቴ አሞሽ ነው? ደህና ነኝ ካሌብዬ። ይልቅ እሷ ማነች? ሪታ ትባላለች። የክላሴ ልጅ ነች። ተዋውቂያት። ሪታ። ያስሚን በዝና አቅሻለሁ። ካሌብ ስላንቺ አውርታ አይጠግብም። ሪታ ደስ የምትል ተጫዋች ልጅ ናት። ከዛን ቀን በኋላ ከካሌብዬ ጋር ለማጥናት መምጣቷን ቀጠለች። ይህ በእንዲህ እንዳለ ሪታ የቤት ኪራይ ጨምሮባት አቅም ስላነሳት እስከ ጊዜው ከኛ ጋር ደባልነት ገባች። ካሌብዬና ሪታ ረጅም ጊዜያቸውን አብሮ እያሳለፉ እንኳን እኔ ምንም አላስብም ነበር፣ ምክንያቱም በካሌብዬ እርግጠኛ ነበርኩ። እቤት ቡና ፈላልተው ምግብ ሰራርተው ይጠብቁኛል። ሪታ በጣም ስለምትጫወት ሁሌ ቤታችን ደመቅ ብሎ ነው የሚያመሸው። እናም ዛሬም እንደወትሮዬ ሰዓት ደርሶ ቤት እስከደርስ ድረስ እየተጣደፍኩኝ ሳለው አለቃዬ ያስሚን። አቤት። ከስተመር እየበዛ ስለሆነ ከሰኞ በኋላ አንድ ቀን ማታ በፈረቃ መስራት ትጀምሪያለሽ። ፊደሌ ብልህስ መቼ አንተን ይገል እንዴ ነው ፍቅር አይሆንም ጭራሽ ማታ። ምን አለበት ስራ አይደል እንዴ? እኮ እሺ የኔ አባት። በሰዓቱ በጣም ደስ ብሎኝ አቀፍኩት። ከዛ ግን እሷ ስትናገር በአንድ መስማማቱ ጥርጣሬ ውስጥ ከተተኝ። እንደ ዳዊት ነው የምደጋግም